አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ሁሉ ሰላም ወሊላሂ አልሐምድ። ውድ ቤተሰቦቼ ዛሬ ደግሞ ኬክ አብረን እንሰራለን። ሴቱ ከትምህርት ቤት መታ ተኝታለች። ዛሬ ሮብ ነው። ነገ ትምህርት ያላቸው አይመስለኝም። ትምህርት ከሌላ ደግሞ ትሄዳለች፣ እናቷ ቤት ትሄዳለች። ከተነሳች ደግሞ የሆነ ነገር ከሰራውላት በጣም ደስ ይላታል። እሷን ለማስደሰት ነው። በነገራችን ላይ ሴቱ በጣም ጥሩ ሰው ናት። ወላሂ በእግረ መንገዳቸው ዱዓ አድርጉላት ማለት ነው። በጣም ምስኪን ሴት ናት እና እሷ ከተነሳች ደስ ብሏት እዛ እንድትሄድ ኬክ ሰራላታለሁ። ካልሄደችም እንበላዋለን። ቤት ላይ ነው። የኔን ኬክ ይወዱታል ሁላቸውም። የሷ ኬክ ነው ምናምን ይላሉ። ለምን እንደሆነ አላውቅም። ከነሱ ኬክ በምን እንደሚለይም አላውቅም። ወላሂ እኔ አላውቅም። ማሻአላ ይበሉ። አሁን ለምሳሌ ታላቅ እህቷ ምግብ ምናምን ሰርታ ለሰዎች ጠለቢያ ትሰራለች ማለት ነው። እንደገና ደግሞ ትምህርት ቤት ወስዳ ከቤት የተለያዩ ምግቦች ወረቄና ፒዛ ምናምን ሰርታ ትወስዳለች። ነገር ግን እኔ የሆነ ነገር ከሰራው እሷ የራሷን ጥላ ለምን አላስቀራችሁልኝም እሷ እንደዚህ ያደረገችው ምናምን ትላለች ማለት ነው። ወይ እኔን ለማበረታታት ይሁን እውነትም የኔ ምግብ ከነሱ ተሽሎ ይሁን አላውቅም። እንደሱ ነው የሚያውቁት። በነገራችን ላይ እኔ ያሰራሁት ነገር አይጣፍጠኝም። ያኔ ብዙ እንትን አይለኝም ከሰራው አልበላም ማለት ነው። ለዛ ነው አዳዲስ እህቶቻችን ምግብ መስራት አላበረታታም። እንዲለምዱት እንዲያውቁት ጥሩ ነው፣ ግን ለነሱ ጥሩ አይደለም። አንደኛ ነገር በስራ ጫና ይበዛል። እነሱ አንድ አረቦች የሆነ ነገር ካስለመዳችሁ አይለቋቸውም ማለት ነው። ስለዚህ ሌትስ ጎ አብረን እንስራ። በመጀመሪያ ለእንትናችን የሚያስፈልገን እቃ ነው ማስማማታው። የሚያስፈልጉ ማቴሪያሎች እናቀርባለን። በነገራችን ላይ ሴት የምትሄድም አይመስለኝም። ምክንያቱም ዝናብ እየመጣ ነው። ዝናብ ከመጣ ደግሞ ቤቱ ድብልቅልቅ ወጥቶ ውጭ ምናምን ይወጣሉ። አላውቅም በእንትኑ ሊዘንብ ነው መሰለኝ። ይሄ ዱቄቱን እንድነፋበት ያስፈልገን ዘይት፣ ቤኪንግ ፓውደር ፋሚሊያ ነበረ አልቋል ማለት ነው። እሱ ባይኖርም ቢኖርም ትንሽ የእንቁላሉ ሽታ እንትን እንዳይለው ነው እንጂ የለም ማለት ነው። ስለዚህ የሚያስፈልገን 3 ወይም 4 እንቁላል ነው። ዛሬ በትልቁ ስለሚሰራ 4 እንቁላል በዛ ያነሳለሁ። ዱቄት ኢንሻአላህ ዱቄት መኖሩን አለማኖሩን ቼክ ሳላረግ እሰራለሁ ብዬ የምሞክረው ማለት ነው። ከእንትን ውጭ የምትሰሩ እህቶቻቸው ዱቄት በጣም ጥሩ ነው። አንደኛ ነገር ደግሞ ሴት እንዳወራች በጣም ርካሽ ነው። መጀመሪያ ጊዜ ስታመጣው እሽጉን አጠቃላይ 5 ብር ያለው አመጣቸው፣ 10 ፍሬ ማለት ነው። ከዛ የሆነ ጊዜ ደግሞ 3ቱን በ15 አመጣች፣ 30 ፍሬ። ያኛው ወደ ከ50 ብር ያህል በላይ ነው ምናምን አለች፣ 10 ፍሬ ማለት ነው። አንደኛው ኩዌት የሚለው ይሄ ደግሞ ምንድን ነው የሚለው ቁወት ሩት ምናምን የሚለው። ከዛ የሆነ ጊዜ ለመጀመሪያ እስቲ ፈጣሪ ሰራውበት። ከዛ ሰዎቹ መጥተዋል መሰለኝ ቤተሰቦች እንትኑ ቪዲዮ ማለት ነው። ሰውየውን ከልጆቹ ጋር ለሰላት ምናምን ታነሳና እዚህ ጋር ያደረኩት ምንድን ነው 4 እንቁላል
1 ኩባያ ዘይት፣ ሱካር፣ 3 ማንኪያ ወተት ማለት ነው። አሁን ደግሞ ምን አደርጋለሁ? ለበን አደርጋለሁ። ወተቱ ባይኖር በለበን ብቻ መሰራት ይቻላል። ለበኑ ምን አደርገዋል? ስታደርገዋል በጣም ለስላሳ ያደርገዋል ማለት ነው። ለበኑ ከሌላ ውሃ ማድረግ ብቻ ይቻላል። ስለዚህ በውሃ ቦታ ቀቅዬ ለበንና ውሃ ቀቅዬ 1 ኩባያ አደርግበታለሁ። ከዛ 2 ኩባያ ዱቄት ዱቄት አደርግበታለሁ ማለት ነው። ዶች ዋናኛው ነገር ካሁን በኋላ ያለው በማብራት አይደለም፣ እንደዚህ በጃሃዝ ሳይሆን በዚህ ነው የሚጠበቁት። በዚህ ዱቄቱን ካስገባችሁ በኋላ ማለት ነው። ስለዚህ በማብራት ከሆነ በጣም አረገውና ይደርቃል። ስለዚህ አሁን ጨርሼ እመጣላችኋለሁ። እዚህ ጋር 2 ኩባያ ነሽንሻለሁ። ይበቃዋል አይበቃው የሚለውን ነገር ይሄንን ደባልቄ ማለት ነው። ካልበቃ ዱቄት እጨምራለሁ፣ ካበዛ ደግሞ ትንሽ ውሃ እላለሁ ማለት ነው። ግን የሚበዛ አይመስለኝም፣ ምክንያቱም እኔ በዚህ በትልቁ ሲኒያ ማድረግ ስለምፈልግ እንዲበዛልኝ ነው የምፈልገው ዱቄቱ ማለት ነው። አሁን ምንድነው ማድረገው? ቤኪንግ ፓውደር ይሄ በትንሹ ማለ በትልቁ ማለ ማለት ነው። ስለዚህ 1 ማንኪያ ብዙም ሳላብዛ እንደዚህ አደርጋለሁ ማለት ነው። ከዛ መደባለቅ ግን አልተመቸኝም፣ አድጄውኝ ማለት ነው። ያው ስልኩን ሳስቀምጠው አይታያችሁም እኔ ግን ኬክ በጣም እንዲወፍር አልፈልግም። እንደዚህ ስታረጉት ነው በጣም ለስለስ የሚለው ማለት ነው። ትንሽ የቀጠነ ይመስላችኋል፣ ነገር ግን በትክክል ከበሰላ ካላረራ ኦቨናችሁ ደግሞ ቀድማችሁ መለኮስ አለባችሁ። 130 ከ100 እስከ 60 ድረስ ቀድማችሁ አሙቁት። ከዛ ይሄንን ወደዚህ እንገለብጠዋለን ማለት ነው። ስልኩን አስቀምጬ ነው የገለበጥኩት ስላልተመቸኝ ብቻ ስለሆነ፣ ግን ካገባው በኋላ ቤኪንግ ፓውደሩን ካስገባውኝ በኋላ ብየዋለሁ። መጀመሪያ ትንሽ መትቼዋለሁ ማለት ነው። መጀመሪያ ለመምታት አልተመቸኝም ነበር። እንደዚህ ማረገው ለምንድነው? ከዚህ ብቻው ቁፍ እንዳይል ባረገውም ይላል። ግን አንዳንዴ ያው ሲኒው ስለሆነ ምንድነው የሚባለው በአማርኛ? ስለዚህ አሁን ቦታዬን ይሄን ነገር ወደ ውስጥ አስገብቼ ቦታዬን ማጸዳዳት ማለት ነው። ከ20 እስከ 25 ደቂቃ በኋላ ኢንሻአላህ ይደርሳል። እስከዛ ድረስ አብራችሁን ቆዩ ወዶቼ። ኬካችን ወጥቶ ይሄንን መስሏል። አሁን ደግሞ በምን እንከልሰዋለን? በዘልብ ንስተላ ከላዩ ማለት ነው። ባይኖረውም እንደዚህም ጥሩ ነው፣ ግን ይሄ ደግሞ በጣም ያጣፍጠዋል ማለት ነው ከላዩ። አውጥቼው በርዶ ነው። ለምሳሌ ልቀርጽ ያልተመቸኝም ነበር፣ ሴትዮም ነበረች መጀመሪያ ሳወጣ። ከዛ አሁን ደግሞ ከቀዘቀዛ በኋላ ነው እንዲቀርጽላችሁ ብዬ ነው እንጂ በሙቀቱ ባስገባበት በጣም ነበረ፣ የእርስ በራሱ ይዋህድ ነበረ። ነገር ግን ለእናንተ ብዬ በሷ ፊት ላይ ለመቅረጽ ብዬ ይሄንን አቆየውላችሁ ማለት ነው። ከዛ
ከዛ ይሄ ስሚጥ ለበስቦሳ የምንጠቀመው ትንሽ ተቆልቶ የተቆላ አለኝ። አሁን አልቆለም፣ የተቆልቶ ከዛ ከላዩ ይነሳነሳል ማለት ነው። ኬካችን እንደዚህ ሆኗል። ሴትዮዬ ሳትወስደው ትንሽ ታስቀረናለች ማለት ካስቀረች ኢንሻአላህ አሳያቸዋለሁ። ያው ሁሉንም አትወስዱም ከቤት ሁሉም አይሄዱም ማለት ነው። እኛ ትንሽ ብዙ ስለሆንን ካስቀራችልኝ ከተቆረጠ በኋላ ለእናንተ ጋብዛቸዋለሁ ማለት ነው። ምክንያቱም ሁሉ እንደኛ አይቀርም ይሄዳል። እና ቪዲዮም ከወደዳችሁት ሼር፣ ሰብስክራይብ አድርጉልኝ። ላይክ እንዳትረሱ ውዶች፣ ያበረታቱኝ። በአዲስ ስራ ሌላ ጊዜ እስከሚመጣ ድረስ ወቢላሂ ተውፊቅ